የሳቀ ሁሉ ወዳጅ አይደል። በተለይ የምትባለውን ሴት ተጠንቀቅ። ጎረቤቴ ነው። አባባ ከውስጥሽ ላይ ተመጦ ነው የሚወጣው። አዎ ተመጦ ነው የሚወጣው። በጸለይ እኮ አቃተሽ እንዴ! ሰው አንድ ሌሊት ሙሉ ለዘር ማንዘርሽ የሚሆንን ኃይል ተቀብለሽ ትወጫለሽ። ሰራልሽ። የኔ ጌታ አልፎ ሰራ። የኔ አባት አልፎ ሰራ። እሰይ! እኔ ዛሬ ጌታን አየሁት። ከዚህ በለጠ ምን እፈልጋለሁ? ኢየሱስ ጌታ ነው። አጨብጭቡ እስቲ ለጌታ ክብር። ባንቺ በሆነ ሁሉ ነገር ላይ የታወጀ አዋጅ አየሁ። አንቺ በረታሽ ማለት ዘር ማንዘሮችሽ በሙሉ ያመልጣሉ። እውነት ነው። ይሰማሻል? አዎ በደንብ። አሁን አጋንንት አልፈለገም። እግዚአብሔር እናንተ ቤት ላይ የታወጀን የእብደትን ስፒሪት መተዋለሁ ይለኛል። አሜን። አዎ ወንድሜ አእምሮን ያመዋል። አዎ በጣም ይበጠብጣል። አዎ ተምሮ እንዳልተማረ የሚያደርግ ማይንድን የሚይዝ አዎ የተማረ ነው፣ መሐንዲስ ነው ብዙ የሚሰራ። ወንድምሽ እንዳይሞት አሁን ልጸልይለት። አዎ ጌታን ሳያገኝ እንዳይሞት እኔም እሟገታለሁ። ዛሬ እኮ የኔ ጌታ ላንቺ የሆነ ኃይል ጨመረልሽ ነው። አሜን። በወንድማችሁ ላይ ታወጀ፣ በእህታችሁ ላይ ታወጀ አዋጅ፣ በልጆቻችሁ ላይ ታወጀ አዋጅ በናዝሬቱ በጌታ በኢየሱስ ስም የተገለበጠ ይሁን። አሜን። ለቡ መብራት አካባቢ በጠቅላላ ላፍቶ ስፒሪቹዋል ነገርን የሚያቀል ስፒሪት በኢየሱስ ስም የተመታ ይሁን። አሜን ስትሉ ከእናንተም ህይወት ላይ ይመታል። ከዘራችሁ ውስጥ ይነቀላል። አንቺ ጌታ የተናገረሽ ቃል አለ። አዎ ተልፎ ይከተሉሻል ነው የሚለው። እውነት ነው። አሁን ግን ነገሩ አይሆንም እንደ ወደ ማለት እስክትመጪ ድረስ ነገሮች መስመራቸውን ቀይረዋል፣ ስተዋል። እውነት ነው። ሌላ መንገድ ላይ ናቸው ያሉት። አዎ ጌታዬ እንደዚህ ይለኛል፣ የተናገርኩትን አደርገዋለሁ። አሜን። እኔ ዋሽ ዘንድ ሰው አይደለሁም። አሜን። ሁሉም ተከትለው እንደዚህ ይመጣሉ። አሜን። ይከተሉሻል እንጂ አትከተያቸውም። አሜን። ሃሌሉያ። ብርሃን የበራበትን ቦታ ልንገርሽ ነይ። አንቺ ላይ የታወጀ አዋጅ ፈረሰ በሏት። አሜን። አንቺ ላይ የታወጀ አዋጅ በሏት። ይፍረስ በሉ እስቲ። አሜን። ጠዋት ለስራ ራሱ መነሳት ሰው ሲያቅተው ታውቂያለሽ? ለስራ አይደለም ለመጸለይ፣ ለስራ ሰው ሲደክመው ታውቂያለሽ? ክም ይሄ ሰውነትሽ አለ የእውነት ሲዝል አያሉ ሲዝል ደክሞሽ እንደዚህ በቃ መቆም አቅቶሽ አይደለም መንበርከክ መቆም አቅቶሽ ባንቺ ዘር እንደማይቀጥል ጌታ ተናግሮሻል። ነገር ግን ዘርሽ ውስጥ ገብቶ ሊፈተፍት የሚፈልግ ካንቺ በኋላ ከሚወለው ከውስጥሽ ከሚወጡት በትክክል ለማድረግ የሚፈልግ አጋንንት አለ። ኢየሱስ ዛሬ እንደዚህ ይልሻል ጌታ። ኢየሱስ ለዘር ማንዘርሽ የሚሳቀ ሁሉ ወጫለሽ። እጆች አዘርጉና ኃይል ትቀበያለሽ ብሏል። አከሩ ባንታየሞ አሜን። ሃሌሉያ። ድካም ከውስጥሽ ዛሬ እንደዚህ ከውስጥሽ ላይ ተመጦ ነው የሚወጣው። አዎ ተመጦ ነው የሚወጣው። ተመጦ ሃሌሉያ። ኢየሱስ ዛሬ ከውስጥሽ ድካም ይወጣል። አሜን። እዚህ ከስንቶቻችሁ ውስጥ ድካም እንዲወጣ ትፈልጋላችሁ? ድካም ምን ይሰራል እናንተ ጋር? ሊያደክማችሁ የሚወጣ እየተመታዩ እንድትቆሙ የሚፈልግ በኢየሱስ ስም የተመታዩ። እሺ ልናገር፣ የሳቀ ሁሉ ያንቺ ወዳጅ አይደል? ዛሬ በብርታት ትወጫለሽ። አባባ ደረሰ። አባባ ደረሰልኝ። የፈለግኩት ጌታ መጣልኝ። የተጠማሁት ጌታ መጣልኝ። የኔ አባት አልፎ ሰራ። እሰይ! እጆቻችሁን ዘርጉና እግዚአብሔር ካንቺ ጋር አለ በሏት። አሜን። ከዚህ በኋላ አንድ ሰው እንደዚህ ሰላም ስትይ እንደዚህ ብለሽ ሰላም ስትይ ኢየሱስ ነኝ እያልሽ እሰይ! ሰምተሻል? አዎ። በተለይ ባላውን ሴት ተጠንቀቂ። እሺ። ታውቂያታለሽ? አዎ። ምንሽ ናት? ጎረቤቴ ናት። እሷ ላይ ያለው መንፈስ አንቺን እንድትደክሚ መጸለይ እኮ አቃተሽ እንዴ! ሰው አንድ ሌሊት ሙሉ መጽሐፍ ቅዱስ ባነብ በዚህ ብል
መጸለይ አቃተኝ። ሰውነቴ ዛለ። ጠዋት ስነሳ በቃ ሰውነቴ ዝሏል። መጸለይ ፈለኩኝ። መች ትናንትና ማታ 11 ሰዓት አካባቢ ልጸልይ ቁጭ አልኩ። እስከ ምሽቱ 3 ሰዓት፣ ለሊት 6 ሰዓት፣ 9 ሰዓት ብነሳ በፍጹም መጸለይ አልቻልኩም። እኔ እኮ እንደውም ለጓደኛዬ እንዲህ እኮ አይደለሁም እኔ ስጸልይ እኮ አልፎም በቃ የሚያልፍ ነገር የሚፍለቀለቅ ነገር እንዲዘጋል ላብ ያሰምጠኛል፣ ሰውነቴ ትኩሳት አለው እና ማን ይጸልይልኝ ቤት በኩል ላምልጥ እያልኩ ነበር። ጌታ ግን ራራልኝ። በቃ ያንን አይቼ መጣሁ። እዚህ በቃ ሆነልኝ። አንድ ሌሊት ነያ ታዲያ ይሄ ቀን ያንቺ ነው። አሜን። የዛሉ እግሮች ዛሬ ይበረታሉ። አካሪባ በረታሽ። ማታ መጸለይ አቅቶሽ እንዴ መቆም አቅቶሽ ኃይላቶሽ ጌታን ስም መጥራት አቃተኝ። እናንተ ቀላል መሰላችሁ? እንዴት ሰው ይታፈናል? እንዴ እፍን ነው እኮ። እኔ እኮ እንዲህ አይደለሁም። እጸልያለሁ ግን ታፈንኩኝ። እንደዚህ ብል እንዲህ ብል ቁጭ ብዬ መጽሐፍ ሳነበው በቃ አይገባኝም። ሳየው በቃ አልችልም። ወይ እንቅልፍ ያልመጣ በቃ ትግል ግብ በቃ እጅ ለእጅ ትንንቅ ነበረና ምንድነው የሆነው እስክል ድረስ ጌታ ዛሬ ራራ። ጌታ ለካስ አልፎ ይሰራል። በምንም ከበባ ውስጥ እኮ አልፎ መስራትና ማውጣት ይችላል። እንዴ እኔ ዛሬ ጌታን አየሁት። ከዚህ በለጠ ምን እፈልጋለሁ? ኢየሱስ ጌታ ነው። እሰይ ጌታን አየሁት። አልፎ ይሰራል። ምንም ውስጥ ሁኑ ምንም አያግደውም። የኛ ጌታ አልፎ ማውጣት፣ ማክበር፣ ማስመለጥ የልባችንን መሻት ያደርገዋል። መጸለይ የፈለገ ሰው እግዚአብሔር የጸሎት መንፈስ ይጨምራል። እሰይ